ሰላም ቤዛ ነኝ። የካሽ ፍሎ ታክስ ሲስተም እንዴት እንደሚሰራ እናያለን። በካሽ ፍሎ ታክስ ውስጥ የንግድ ደረሰኞችን በማስገባት የወራዊ የታክስ ሪፖርቶችን እንዴት መመዝገብ እንደሚቻል እናያለን። በመጀመሪያ አካውንቶትን ሴትአፕ ካደረጉ በኋላ ድርጅቱን ክሬት ማድረግ ይኖርቦታል። ድርጅት ክሬት ለማድረግ የሚያስፈልጉት መረጃዎች አንደኛ የካምፓኒ ስም፣ ሁለተኛ ቲን ነምበር፣ ሶስተኛ አድራሻ፣ በመጨረሻም ስልክ ቁጥሩን በማስገባት መቀጠል ይቻላል። ሌላ ተጨማሪ ኢንፎርሜሽን ካለ እሱንም ማስገባት እንችላለን። በመቀጠል የፊስካል ፔሪድ ስትራክቸር መምረጥ ነው የሚሆነው። ፊስካል ፔሪድ ላይ ባይ ዲፎልት ሰሌክት ተደርጎ የሚመጣው የኢትዮጵያን ካለንደር ነው። ማለትም ከሐምሌ 1 እስከ ሰኔ 30 ድረስ ነው። ሌላ አማራጭ የሚፈልጉ ከሆነ በግሪጎሪያን ካላንደር ከጁላይ 1 እስከ ጁላይ 30 ድረስ አለ። ሌላኛው አማራጭ ደግሞ በግሪጎሪያን ከጃንዋሪ 1 እስከ ዲሰምበር 31 ድረስ ያለውን ነው። የሚስማማውትን መምረጥ ይችላሉ። እኛ ለጊዜው የኢትዮጵያን ካላንደርን ከሐምሌ 1 እስከ ሰኔ 30 ድረስ መርጠናል። ድርጅቱን መዝግበን ከጨረስን በኋላ የሚቀጥለው ስቴፕ የሚሆነው ሪሲቶችን እና ፔመንቶችን መመዝገብ ነው። ሪሲት ማለት ኩባንያው የሚሰጣቸው ደረሰኞች ናቸው። ፔመንትስ ማለት ደግሞ ኩባንያው የሚገዛውን ወይም ደግሞ የሚከፍላቸውን ደረሰኞች የምናስገባበት ቦታ ነው ማለት ነው። ደረሰኝን ስካን ለማድረግ የካሽ ፍሎ ታክስ ሞባይል አፕ ላይ እንገባለን መጀመሪያ። ከዛ ወደ አካውንታችን እንገባለን። አካውንታችን ላይ ከገባን በኋላ ድርጅታችንን እንመርጣለን። ስናፕ ሪሲት የሚል አለ። ስናፕ ሪሲት ላይ ራሳችን ፎቶ ማንሳት የምንፈልግ ከሆነ እዚህ ጋር ማንሳት እንችላለን። አለበዛ ሌላኛው አማራጭ ፎቶ ጋለሪ ማለት ነው። ፎቶ ጋለሪ ኦልሬዲ ያነሳናቸው ሪሲቶች ካሉ እነሱን ማስገባት የምንችልበት መንገድ ነው። ስናፕ ሪሲትን ስነካ ሁለት አይነት ምርጫ ይሰጠናል። ሪሲታችንን ማስገባት ወይ ደግሞ ፔመንታችንን ማስገባት። ለጊዜውን የማስገባው ፔመንት ነው። ከዛ ካሜራው ብርሃኑ በስርዓት እንደሚታይ፣ ከዛ ደግሞ ከቲን ነምበሩ እስከ ኤምአርሲ ነምበሩ ፕሮፐርሊ እንደሚታይ ካረጋገጠን በኋላ ፎቶአችንን ማንሳት እንችላለን። ከዚህ በኋላ ኤአይ ካፕቸር እንዳደረገ ይነግረናል። ተጨማሪ ሪሲቶች መጨመር የምንፈልግ ከሆነ ብዙ ሪሲቶች በአንድ ጊዜ ማስገባት እንችላለን። ለጊዜው እኔ አንድ ሪሲት ብቻ ነው ያለኝ፣ እሱን አፕሎድ እናደርጋለን። አፕሎድ እስከሚያደርግ ከ15 እስከ 20 ሰከንድ ይፈጃል። ልክ ሲጨርስ እንደጨረሰ ምልክት ይሰጠናል። ስካን ካረግን በኋላ ፖርታል ላይ ገብተን ስካን የተደረጉትን ሪሲቶች ማየት እንችላለን። እኔ ስካን ያደረኩት ሪሲት ፔመንት ስለሆነ ፔመንት ጋር እንገባለን። ፔመንት ላይ እዚህ ጋር እንደምታዩት ሊስት ተደርጓል። ስካን ያደረኳት ሪሲት እዚህ ጋር ትመጣለች። እዚህ ጋር አንድ ሪሲት ከሆነ ለምሳሌ ስካን ያደረግነው ዊዝሆልዲንግ ማስገባት የምንፈልግ ከሆነ፣ ምክንያቱም ዊዝሆልዲንግ ስካን የምናደርገው ሪሲት ላይ አይኖርም፣ ሰፕሬትሊ ሃንድል ስለሚደረግ እሱን እዚሁ ጋር ለአንድ ሪሲት ከሆነ እዚሁ ሴሌክት ማድረግ እንችላለን። መልቲፕል ሪሲቶች በሚኖሩበት ጊዜ ግን ሁሉንም እንደዛ ሃንድል ማድረግ በጣም ይከብዳል። ለሚመለከታቸው አማውንቶች ሴሌክት እናድርግና እዚህ ጋር ለምሳሌ ሁሉም ዊዝሆልዲንግ መግባት የነበረባቸው ሪሲቶች ከሆኑ ሁሉንም ሴሌክት እናደርግና አድ ዊዝሆልድ ብለን
ዊዝሆልዲንግ ታክስ ታይፕ መርጠንላቸው 30% ነው 2% ነው 3% ነው የሚለውን መርጠንላቸው ለሁሉም አፕላይ ማድረግ እንችላለን። እዚህ ጋርም ሰሌክት ማድረግ ሳይጠበቅብን አድ ዊዝሆልድ ላይ አፕላይ ቱ ኦል ብለን ዊዝሆልዲንጉን ሴትአፕ ማድረግ እንችላለን። አዲስ ደግሞ ራሳችንን ፔመንት ክሬት ማድረግ እንፈልግ ከሆነ ሬጅስተር ፔመንት ብለን እዚህ ጋር አድ ማድረግ እንችላለን ከስካኑ ውጪ ማለት ነው። በተመሳሳይ መልኩ እኔ ስካን የተደረጉ ሪሲቶች ካሉ ድርጅቱ የሚቆርጣቸው ሪሲቶች ካሉ እዚህ ጋር ሬጅስተር ማድረግ ይቻላል። ስካን ያደረግናቸውንም እዚህ ጋር ማየት እንችላለን። ደረሰኞቹን ከመዘገብን ወይም ስካን ካረግን በኋላ የምንቀጥለው ወደ ታክስ ዴክላሬሽን ነው። ታክስ ዴክላሬሽን ላይ መጀመሪያ የምናገኘው ቫት ዴክላሬሽን ነው። ስካን ያደረግናቸውና የተመዘገቡት ሪሲቶች ልክ ሬከርድ ሲደረጉ ሲስተሙ ላይ የቫት ዴክላሬሽን አውቶማቲክሊ ጀነሬት ይደረጋል። በፊዚካል ፕሪንት ማድረግ የሚፈልጉ ሰዎች ካሉ ይሄንን ፕሪንት ማድረግ ይችላሉ፣ ይሄንኑ ፎርማት። በኢታክስ ፎርም ደግሞ ኤክስፖርት ማድረግ የሚፈልጉ ከሆነ በሲኤስቪ ፋይል እሱንም ኦፕሽን ይሰጣቸዋል። በተመሳሳይ መልኩ ከቫት ዴክላሬሽን ውጪ የዊዝሆልዲንግ ዴክላሬሽንም በዚሁ መልኩ ጀነሬት መደረግ ይችላል። በፊዚካል ፎርማት የሚፈልጉ ከሆነ ፊዚካል ፎርማቱን ፕሪንት ማድረግ ይቻላል። ኢታክስ ፎርማቱን የሚፈልጉ ደግሞ ወደ ኢታክስ ሲኤስቪ ፋይል ኤክስፖርት ማድረግ ይቻላል። ከዚህ በፊት ሰዓታት ወይም ቀናት ይወስድ የነበረው የታክስ ሪፖርት አዘገጃጀት አሁን በዚህ መልኩ በካሽ ፍሎ በደቂቃዎች መጨረስ ይቻላል።